this is ሲንኮድ ዛሬም ስለ ቫሪያብል ሆኖ ለየት ያሉ ነገሮችን እናያለን። ወደ ሌሰኑ እንሂድ። እሺ በባለፈው ሌሰናችን ላይ ስለ ቫሪያብል አይተናል። ቫሪያብል ማለት ኮንቴነር ነው ብለናል። የሆነን ቫልዩ የሚያስቀምጥልን ኮንቴነር ነው። ይሄ ማለት አሁን እዚህ ጋር ስክሪን ላይ እንደምታዩት ካሮትስ እና ራቢትስ የሚሉት ቫሪያብል ናቸው። ካሮት ስንት ያስቀምጥልናል? 24። ራቢት ስንት ያስቀምጥልናል? 8። የፈለኩትን ቁጥር ነው የሰጠሁት። እናንተም የፈለጋችሁትን ቁጥር መስጠት ትችላላችሁ። ነገር ግን ኮንቴነር ማለት ቫሪያብል ማለት የሆነን ቫልዩ ስቶር የሚያደርግልን ኮንቴነር ነው። ደግሞ ቫሪያብሎችን በመጠቀም እናካፍል ማለት ነው። ይሄንኑ እናካፍል። ባለፈው እንደነገርኳችሁ ረጃጅም ስም በቫሪያብል ላይ ስንለይ በአንደርስኮር ነው የምንለየው ብያለሁኝ። እንደምታዩት እንግዲህ ካሮት ይሄ ካሮት በአጭሩ ሲጻፍ ነው ፐር ሬፕስ ያልኩት ራቢት ለማለት ነው። በአጭሩ ሲጻፍ ነው። ሶ ካሮት ሲካፈል ለራቢት ስንት ይሆናል? እዚህ ጋር ቫልዩን እንደምታዩት 3 ነው ማለት ነው። የካሮት ዋጋ 24 ነው። የራቢት ደግሞ 8 ነው። 24 ሲካፈል ለ8 3 ይሆናል ማለት ነው። እሺ እዚህ ጋር የሆነ ነገር አለ። ለምሳሌ ፓይተን እዚህ ጋር የሰራውን ነገር አሁን ፕሪንት አድርጎ ጨርሶታል። which is ካልኩሌት አድርጎ አልቋል ማለት ነው። ለምሳሌ ራቢት ብዬ ቫልዩን 12 ባደርገው እና ኮዱን ያን እንዲያደርግልኝ ባደርግ የሚሰጠን ቫልዩ ስቲል 3 ነው። 24ን ለ12 አያካፍላትም። ይሄ ማለት የራቢትን ዋጋ 12 አደረግኩት ማለት 8ን ቀይሮ በ12 አያካፍላትም። ይሄ ፓይተን ኮድ ረን የሚያደርገው ላይን ባይ ላይን ነው። ስለዚህ እዛ ጋር ከላይ ኦልሬዲ ካልኩሌሽኑን ጨርሶታል። ስለዚህ በ12 እንዲካፈልልኝ ከፈለኩኝ ወይ መጥቼ እዚህ ጋር ቫልዩ መቀየር አለብኝ ወይ ደግሞ ድጋሜ ካሮት ሲካፈል ለራቢት ብዬ ከስር መጻፍ አለብኝ ድጋሜ ቢኮዝ እዛ ጋር ጨርሶታል። ሄዶ ኤዲት አያደርገውም፣ ወደኋላ ሄዶ ኤዲት አያደርገውም ማለት ነው። ስለዚህ የዛሬው ሌሰናችን ምንድነው ማለት ነው? ፓይተን ኮድ ራን የሚያደርገው ላይን ባይ ላይን ነው። which is እንደዚህ መስመር በመስመር ወደኋላ አይመለስም ቫልዩን ለማስተካከል እና ቫሪያብሎች ደግሞ ኮኔክትድ አይደሉም። ለምሳሌ ይሄኛውም ራቢትስ ያኛውም ራቢትስ ነው፣ ነገር ግን አያያዙም። ይሄኛውም የራሱ ቫልዩን የያዘው ያኛውም ራቢት የራሱን ቫልዩን የያዘው፣ ስለዚህ አይገናኙም። ቢገናኙ ኖሮ ቫልዩ ይቀየር ነበረ ማለት ነው። ሶስተኛው ደግሞ አንድ ካልኩሌት ከሆነ በኋላ ሪዛልት ፊክስ አይሆንም። ማለትም አሁን ከላይ ቅድም እንዳሳየዋችሁ አንድ ፕሪንት ካልነው በኋላ ላይ ጨርሶ ነው እንጂ የሚሄደው ድጋሜ እዚህ ጋር ተመሳሳይ ነገር ብንሰጠው እንደገና ነው ካልኩሌት ማድረግ ያለብን፣ ወይም ላይ ሄደን ቁጥሯን መቀየር ነው እንጂ አንዴ ካልኩሌት ያደርገውን ወደ ኋላ ተመልሶ ፊክስ አያደርገውም ማለት ነው። የዛሬው ሌሰናችን ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ ማለት ነው።